ደግሞ መሲ እኔ በዛ ሰዓት በነበረው ግርግር ስለነበረ ለተናገረችው ነገር ላለችው ነገር እኔ ተናግሬ በኋላ ግን ይቅርታ ተጠያየቅን። እኔም ይቅርታ አልኳት፣ ይቅርታ አረገችልኝ። ተረዳሽ? ይቅርታ ተጠያየቅን በቃ። ከዛ በኋላ እኔም ዙዙን እንደውም አንዱ ለጊዜ ዙዙ ምናምን ብያለሁ። ምክንያቱም እሷ ጋር ላይቭ ገብታ ምናምን ይቻሉ እንደዚህ ቂም መያዟን ምናምን ነገር እኔ አላወቅኩም። ከዛ በኋላ ምንድነው የሆነ ቀለታ ምንድነው ኢክራም ገብታ እንትን ስትል እሷ ስታወራ የተቆረጠ ቪዲዮ ሳይ እንዴ አልኩኝና እሺ ስም አልጠራም ጋይስ ይቅርታ። ከዛ ሳይ ቦልካኛለች ምናምን ብዬ ማን እንደሆነ ብቻ አላውቅ ማን እንደሆነ። ከዛ አባቴን ሰድባብኝ ነው የቦለኳት። አባት እንዴ አረኔ አባቱ መች ተሳድቤ ደግሞ ምን አርጋኝ ብዬ ስል አይደለም ያ ይቅርታ የጠየቀችው በፊት ያንን ቪዲዮ አይታ ነው እሺ እንዴ ኦኬ አሁን ቪዲዮ ደርሷት ነው በቃ የራሷ ይውጣላት ብዬ እኔም ጸጣለሁ። ካላስ አንስቼም አላቅም አላነሳትም አላነሳትም። ትናንትና እኔን ማንሳት ለምን ፈለገሽ? ለምሳሌ ነው አላችሁ። ይሳ ለምሳሌ ከሆነ እኔ እሷ ያለችው ቪዲዮን በደንብ አዳምጩ። እቤቷ ሲሰደብ ሳይሆን ያለችው ሳሪ ብሔሬን ጠርታ ስትሳደብ ነው ያለችው። አልሰደብኳትም። እኔ ደግሞ ይቅርታ የጠየቅኳት ብሔሬን ጠርታ ስትሳደብ ያልኩት እሱ ስህተት ሊሆን ይችላል። ቤትሽ ላይ ብሔሬ ተጠርቶ ስትሰደብ አዎ ልክ ናችሁ እያልሽ ነበር እኮ። አዎ ልክ ናችሁ ችግም እያልሽ ነበር። አዎ ሰድቤሻለሁ በሰዓቱ ተሰዳድበናል። ግን እሺ አንዴ እነሱም እንደሱም ህዝቡም እንዲፈርድ አንዴ እናዳምጠው እስቲ። ማህበረሰብ ተሳድበሻል አለካችን ልጆች ናቸው። እሷ ራሷን ቪዲዮ ሰርታ አማራ ስለሆነ አንቺ ስልጤ ስለሆንሽ ነው በዚህ አሁን እሷ በምታሰማው ቪዲዮ ይቅርታ ተጠይቀናል። ሰምታችኋል። እቺ እሱም ሲሳደብ ሲናገር ዙዙ የአማራ ልጆች አይደሉ እንዴ ጊፍት የሚሰጡሽ ስልጤ አይደለሽ እንዴ ሲል አቃታለሁ። እቺ ግም አቃታለሁ። እቺ ቆሻሻ ምን አባቷ እያልሽ ተሳደበ። እንዴ ያስብል አይደለም ሳሪ ተረጋጊ። እንዴ ያስብል ነገር አንቺ ምን ተናግሬሻለሁ ነው በመባባላችን ይቅርታ ተጠያየቅን። እሱን ካላስ እንዴ ዙዙዬ በዚህ ነው እኔ እንደሰደብሽኝ አላቅም ነበር። በቃ ካላስ ማሲ ያየሽ ይቅርታ ተባባል። እኔ ለብቻ ይቅርታ የጠየቅኩሽ ሃው እንዴ ይቅርታ የጠየቅኩሽ ለምንድን ነው ዙዙ? ስምሽን አነሳሽ ግቡ እዛ እናንተ እየተሰዳደባችሁ ነው ተባብለን እኮ ነው ያልተናገርኩኝ እኮ ተባብሎ እኮ ነው ዙዙዬ ዙዙዬ ልንገርሽ ቆይ ሳርዬ አንዴ ያውልሽ ዙዙዬ በዚህ ፓርት ምናልባት ዙዙ መጀመሪያ ላይ ይሄንን ቪዲዮ ሳትሰሚ አንቺና ሳሪ ይቅርታ የተባባላችሁበት ፓርት ምን እንደሆነ ታውቂያለሽ? በዚህ ፓርቲ ተነካካችሁ ግቡ ሲባል ዝም ብላችሁ ይቅርታ ተባባላችሁና ከዛ ይሄ ቪዲዮ ደረሰሽ። ይሄ ቪዲዮ ስለተናገርኳት ነው መሲ አንቺማ ስለተናገርሻት እኮ ይቅርታ ጠይቀሻል ሳርዬ። ከዛ ዙዙዬ ደግሞ ስተቱ ምኑ ላይ እንደሆነ ታውቂያለሽ? አንቺ ይሄ ቪዲዮ ደግሞ ቆይቶ ሲደርስሽ ነው እንትን ያለብሽ እና ይሄ በጣም ቀላል ነገር ነው። ሳሪ ብሔር አልነካችም። ነገር ግን የሳሪ እንደ ስተት እንኳን ተብሎ ከተቆጠረባት በቃ እዛ ጋር ያቺ ስልጤ ምናምን ሲባል ኖ ተው ማለት ነበረባት። ግን በሰዓቱ እኔም ተወቃሽ ነኝ። እዛ ገስት ላይ ነበርኩኝ። ሳሪ ብቻ አይደለም ሁላችንም ተወቃ። እኔም የማስቆም ግዴታ ነበረብኝ። ሳሪ ብቻዋን አይደለች የምትወቀሰው። እሺ ዙዙ እኔም ነኝ። እሺ መስዬ እኔ አንድ ጥያቄ